በጣም የሚገርም ነው። እስኪ አንዴ ይሄን ቪዲዮ አይተን እንመለስ። ቀማሞች ይሄን አፕሊኬሽን እያያችሁት ከሆነ ማለት ነው ማርያምን ካሜራ የቱ ጋር እንዳለ ማለት ነው አንድ በአንድ ነው የሚያሳየው። ደግነቱ ቤት ውስጥ የለም። ከቤት ውጪ ግን በራህ አካባቢ ላይ ካሜራ ነበርና ቀጥታ ወሰደ ያለበት ካሜራ አለ ወይም የለም ብላችሁ ብትጠራጠሩ ልጆች ካላችሁ ይሄን አፕሊኬሽን አውርዱት። አብዛኛውን ጊዜ የማዳም ቀመሞች ከምትሸወድባቸው ነገሮች አንዱ ድብቅ ካሜራ ነው። አንዳንዶች ደግሞ በድብቅ ካሜራ ምክንያት ራሳቸውን እስከ ማጥፋት ደርሰዋል። ምክንያቱም በአይን በማይታዩ ድብቅ ካሜራዎች እየተሰለሉ ስለሆነ። እነዚህ ድብቅ ካሜራዎች በመስሪያ ቤቶች፣ በሆቴል ሩሞች ውስጥና መጸዳጃ ቤት ውስጥ በድብቅ ስለተገጠሙ ታዲያ በአይን የማይታይ ይህን ድብቅ ካሜራ እንዴት እናገኛለን ካላችሁ አሁን የማሳያችሁን አፕሊኬሽን ተጠቅማችሁ የተደበቀውን ካሜራ ማግኘት ትችላላችሁ። አፑን ለማግኘት ወደ ስልካችሁ ፕሌይ ስቶር በመግባት ኤልአይት ቲፕስ በማለት ሰርች ታደርጋላችሁ። ከዚያን መጀመሪያ ላይ የሚመጣላችሁን አፕሊኬሽን ኢንስቶል አድርጋችሁ ኦፕን ትሉትና ወደ ውስጥ ገብታችሁ እዚህ ሰርች ባሯ ጋር C2 ብላችሁ ሰርች ታደርጋላችሁ። ከዚያን ምስል ሲመጣላችሁ እሱን አንድ ጊዜ በመንካት ወደ ታች ትንሽ ዝቅ አድርጋችሁ ጌት ኢት ነው በማለት አፑን ታወርዳላችሁ። አፑ በዚህ መልኩ ያመጣላችኋል። አፕሊኬሽኑን ከከፈታችሁ በኋላ ብዙ አይነት አማራጮች ያመጣላችኋል። አግሪ የሚለውን ከታች ተጫኑና ከዛም ዲቴክት ዩር ካሜራ የሚል አለ። ሁሉንም እየገባችሁ ቼክ አድርጉ። እኔ የኛውን ገብቼ ላሳያችሁ። ከዛ ፍቃድ ትሰጡታላችሁ። ከዚያ እንደምትመለከቱት እንደዚህ ሲያመጣላችሁ ስልካችሁን እያዘዋወራችሁ ቼክ ማድረግ ነው ማለት ነው። ቤታችሁ ውስጥ የተደበቀ ካሜራ ካለ አፑ ራሱ ዋርኒንግ ምልክት እንዲያመጣላችኋል ማለት ነው።